وين يا أيوب أكنت تجينو قباكو إني سنجرو أنيس قباكو أسد نانجا ساعتي أفتران إيجا كان جديف كان ما يعرف ما اللي فكرت كان يعرف بيكتو أما ما نيا من نيا تجد أمنيات أما بود دوفن ديمار أفترا أنا مش عارف كوب إيش كوباكو في تير وين يعني مالي فكرت إني أدبكتو أما إذا كان يعدي بودا بركينا كان نوجا تكا أن دولة تانغ أفترا نيجا أفترا بودا نياتا كون يعدي بركينا نوجا سنجنة جنوت أفترا بود بركينا كون نوجا سايدي 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 ميرا نمني نوجين تاي أفترون جرو نمشاني فان كوبي سيجي نياتا كان نمني تكتي نشي نبران جرتو تكتي نشي قباكم أنا كنا كيس تاي نيات نما شانيف قبسين في تاني أشجار شوربة لينام بسنة تمرة سنام بسنة موزي سنام بسنة نياتشون برباني نياتن برباني نياتشون برباني قدرن جرا نياتن برباني قرو آري سايدوتين كاكي نياتا كنا نياتي نياتا ما نياتين جرا مالي نياتي ميتي مالي نياتي هرابو دي نياتو كان دوماتي سن ماف تايم أنا كان يعتاج سايدون عنكم يومي تكنتي نجاتي دي مجال كبير بلكن كان إن أقدو جدي عادتي مينوت كمار سنتك ولا سمعت كمان تنيش لا سمعت يسرع في الكتير هتزيجان نجي ولا نجي صفتنا نجي دزيان من شجرش تعمل نانشن لما طلعت ወይም ደግሞ አንቺ ታውቂያለሽ ብሎ የሆነ ሚስጥር ካንቺ ለማውጣት ሱመያ እባክሽ እንገናኝና ላስረዳሽ ልንገርሽ የሰማሽው ወሬ ሰዎች የበለጠ እኔና አንቺን ለማጣላት ወይም ደግሞ አንቺ ታውቂያለሽ ብሎ የሆነ ሚስጥር ካንቺ ለማውጣት መስማት የሚፈልጉት ነገር ስላለ ነው ይሄንን መታወሩልሽ አንቺ ምታቂ መስሏቸው አንቺ ይሄንን ጉዳይ በደንብ ውስጡን የምታቂ መስሏቸው ካንቺ ወይም ደግሞ ነገርኩሽ መስሏቸው ካንቺ ሊያጠሩ ነው የመጡት ማለት ነው ያን ነገር አንቺ መሰለኝ አይ እንደዚህ አይደለም እንደዚህ ነው ብለሽ ለነዛ ሰዎች በትነግሪ እዛ ማለት ትልቅ የሰው ህይወት ይበጠበጣል የሰው ነፍስም ልትጠፋበት የምትችል ሰው ነገር ናት ያቺ ሚስጥር ጉዳይ ማለት ነው ለዛ ነው ማብራራት ያልፈልኩት እዚህ ላይ መናገር ያልፈልኩት እንዲህ ነው በየግልጹ ነገርሽ ነበር ለሁሉም ለተመልካቹም እንደዚህ ነው በየግልጹ ነገር ነበር ግን ብዙ ይበላሽ ነገር ከጀርባ አሉ ቀላል ያለ ነገር ነው ስላችሁ አንዳንድ ጊዜ ሁሉም ሰው የራሱ የሆነ ሚስጥር አለው እና እዚህ ላይ አንቺ እንደምታስቢኝ ያኔ ባለገር እንደውም አንቺ እንደምታስቢኝ ሰው ማር እንደውም አንቺ እንደምታስቢኝ አላርለ አንቺ እንደምትከ እንደዛ ነገር የሚፈጠር ነገር ምናምን ነገር አንቺ ምን ምንድነው ነገር እንደሌለ ታውቂያለሽ ግን ያው ይሄን ነገር ካስረዳሁሽና ከነገርኩሽ ምናልባት ሴት ልጅ ነሽ አንዳንድ ጊዜ ምን ይላሉ በቃ ከባድ ሆነ ሙሉ ሚስጥር ለሴት ልጅ አይነገርም ሁሉ የሚነገር ማለት የሚመለከትሽ ነገር ቢሆን ነገርሽ ነበር የማይመለከትሽ ከሆነ አይነገርሽም ማለት ነው ለምን አንድ ቀን በረዴት ታውጣለች አንድ ቀን ለሆነ ሰው ለሴት ጓደኛ ታወራለች ያ ሚስጥር ሄድና ብዙ ነገር ሊያመለስ ይችላል ማለት ነው ይሄን አያችሁ ነው ቤተሰቦቼ ጋር ምናምን ስለሆንኩ ቢዚ ነበርኩኝ ማለት ነው ኡመር ቪዲዮ ለቋ ያለው ተደብድቧል እንዴ አዩም ለነገሩ አዩ እንኳን አትሆንም እንዴ ሰይድ በጣም ነው እንዴ አሁን ምን ሆነ ነው ሰይድ ሳቀው እንዳልነበረም እንዴ በጣም ነው የሚያስጠላው
እንዴት ገንዘው እንደምን ታስደበድባለህ እንግዲህ ለምን እርግጠኛ ነኝ የሚሆነው የሱም ቤተሰቦች ጋር ሂጃለሁ ያዩም ቤተሰቦች ጋር ሂጃለሁ ያዩ ቤተሰቦች ጋር አልኩኝ ወይ አዩብ ጋርም ሂጃለሁ አዩም ጋር እንግዲህ ማን ነው ሰደ ዑመር ነው እንግዲህ አሁን እርግጠኛ ነኝ መቼም ለምን ቤተሰቦች ጋር ወሰርካት እንኳን አይሆንም አዩ ጋር ሚስጥር ስለሰማ ስለለቀኩ ተናዶ ነው የሚሆነው እንዴ ደሞ እኮ በጣም ነው የሚገርመው በረመዳን ምድር ደግሞ ከረመዳን መሆኑ መቼም ያስደበደበው ረመዳን ከተፈታ በኋላ ከፍጡር በኋላ አስደበደበው ጾም እንዳይፈርስ ነው እንዴ ሰይድ ምን ሆነ ነው በረመዳን ምድር ሰዋፉ በሚባባልበት አንተ ሰው ታስደበድባለህ ለምን ቤቴን አሳይኝ ብለህ እንዴ ዙሮ እኮ ሚስትክ ነኝ እኔ አሁን ብታረቅ ኖሮ ዘይላቴ ነው ያዩን ቤት ላለም ነው እሷ እዚህ አካባቢ በሬ እንድደርስ አልፈልግም ማለት እኔም አቤት የቤቴ እንድደርስ አልፈልግም አንቺ ብለሽ አይደለም አንቺ ሳትይ ራሱ እንድደርስ አልፈልግም እንዴ ታስደበድባለህ ምን ያርግክ እንደው ነቶቹ እኮ እንጃ እኔ በቃ ቤተሰቦቹ እንዴት እንደሆኑ እኮ እኔ እንደውም ቤተሰቦቹ ለሱ ያገዙ መስሎ ነበር በጣም ጥሩ ናቸው እንደገና ደግሞ እኔ በጣም ግርም ያለኝ እኔ በሳምንት ውስጥ ብዙ ነገር ልሰራ አስቤ ነበር አዲስ አበባ ማለት ነው እኔ ምንድነው ደግነቱ እንትን አልኩኝ ተሎ ብዬ በአንድ ቀን መጨራርሰውን አደረኩኝ እንጂ ብዘናጋ ነው ሊያገኝ ነበር እኔ እንደው ኢሳይድ እኮ ሰይጣን ነው ይሄ ሰይጣን እንደ ቤት በኩል አርጎ ወደ አዲስ አበባ እንደመጣ በረራ በሌለበት ቀን እንደው ቤት በኩል አርጎ መጣ እንዴ እኔ ሳላቀው ግልብልን ገዛክ እንዴ እና ለማንኛውም ማለት ነው እዛ በረራ በሌለበት ቀን መጥቶ ሄዶ ዲኤምሲ ሪል ስቴት ገዛ ማለት ነው ምን ለመሆን የት ነው ገዛችሁ የሷ ጉረቤት ሆናለው አለ አዩና መተዛል ታስቀምጣት አዩን ልታስቀምጣት አረ እስኪ ቪዲዮውን እኔ ለማንኛውም አው ከፍላይዳ አግሪመንት ምናምን ሰጥቻ ሰነደረሰኝ ዘሄዳለች ኦኬ እነዚህም የተለያየ ስራዎችን መጀመር ፈልጋለሁ ሱቆች ምናምን ነገር የመስራት እንትን ነገር ይኖራል ወይ ሌላ ምን አላችሁ ሌላ ከቤት ውጪ እንዲሁም ደግሞ ቤቱ ቀድመ ክፍያውስ ምን ያህል ከባድ ነው ወይስ እንዲሁም ጊዜውስ ተገምቶ የሚያልቅበት ጊዜ በጣም ረጅም ጊዜ ቆያል ወይስ በአጭር ጊዜ ውስጥ ነው ቤቱ የምናገኘው ጥሩ እንግዲህ ሰይድ እዚህ ጋር ኮምፓውንድ መንደር ስንል ሙሉ ፋሲሊቲዎችን ያሟላ ነው ቤተ መጻሕፍቶች አሉ ጂም ስፓ ፔንታውሶች አሉ የልጆች ማኛ ገንዳ እንደነገርኩ ዘመናዊ ኤሌክትሪክ መሙያ ጣቢያ አንድ ካምፓኒ ሪል ስቴት ሲገነባ ከፋሲሊቲዎች በዙሪያው ምን አሉ ትምህርት ቤቶች አሉ ለትራንስፖርት አመቺ ቦታ ነው የሃይማኖት ተቋማት አሉ ስለዚህ ዲፕሎማቲክ ኤሪያ ነው በተቀሉ ዲኤምሲ እየገነባ ያለበት መንደር ማለት ነው ከ4500 በላይ አባወራ የሚኖርበት ሰፈር ነው ሱቆችም አሉ ከ39 ካሬ ጀምሮ ቤቶች ደግሞ ከስቱዲዮ እስከ ባለ 4 መኝታ ነው ማለት ነው እንግዲህ ባለ 1 መኝታ ቅድመ ክፍያ ከ432000 ባለ 2 መኝታ ደግሞ ከ760 ሺህ ብር ባለ 3 መኝታ ደግሞ 910 ሺህ ብር ሳይ መረጣቸው እንግዲህ 910 ሺህ ብር ቅድመ ክፍያ ነው ቅድመ ክፍያው ነው ኦኬ ሾፖችም አሉ 39 ካሬ አለ ወደ 5,600,000 አካባቢ ይመጣል ቅድመ ክፍያው ወደ 1.4 ነው 1.4 ነው እንግዲህ አንተ ምርጫውን የምትፈልገውን አሪፉን ማርጫ ሰጣለሁ ማለት ነው ኦኬ አሁንም ለልጆቼ ማስተዳደር ግዴታ ስለሆነ ስራም እዛው አካባቢ በቃ ሱቅ ነገርም በጀመር አሪፍ ነው ሁለቱንም ነው የሚፈልገው ደስ ይላል ቅድመ ክፍያዎቹ በጣም ቀላል ናቸው የቀረውንስ ብር በምን ያህል ጊዜ የሚያልቀው ደግሞ እሱን የሚያልነገርኩ በ3 አመት ከ6 ወር ውስጥ ነው ፕሮጀክቱን እናጠናቅቀው ያ ማለት የምንጠቀመው ቴክኖሎጂ ማለት ነው አልሙኒየም ፎርማት ቴክኖሎጂ ይባላል በ2 ሳምንት እና በ3 ሳምንት ውስጥ ሙሉ ስላብ መገንባት እንችላለን ማለት ነው ስለዚህ አግሪመንት አለና አግሪመንቱ ምንድነው ክላይንቱንና ድርጅቱን ባላንስ ያደረገ ነው ስለዚህ በዛ በአግሪመንቱ ውስጥ ነው የምትተዳደሩት ድርጅቱም በተባለው ሰዓት ባያስረክብ ከተቀላላ ፐርሰንቱ 20% ይቀጣል ማለት ነው እናንተም ደግሞ የመሸጥ የመለወጥ ወይም ለሶስተኛ ወገን አሳል ማንኛውም አሁን እንዳያችሁት ምንድነው ያለው ለልጆቹ መተዳደሪያ ምናምን ያስፈልጋል ሱቅ ነገር ከፍታለሁ እኔ የገዛውበት መተነው ታዲያ አሁን እኮ ያናድደ ነገር እንደታቃላችሁ ቅናሹ ከኔ ነው ያገኘው ለምን በኔ በኩል ስለደ አይቻለሁ ብሎ ስለሄደ በኔ በኩል ስለመጣ ቅናሹን ነገር እኔ ቅናሹ ላንተ አይገባም ላንተ ራሱ እንዲሆን አይደለም ግን ያው እነሱም የስራቸው ጉዳይ ስለሆነ እንዲያርጉ የኛ ተጣልተናል አለን ነገር እንዴ በራስህ እንችላል አትሄድም ነበር እንዴ የኔን ቪዲዮ ለምን ታያለክ የኔን ቪዲዮ አይተህ ቅናሽ የምታገኘው በኔ ኧረ ምን አይነቱ ነው እኔ ለማንኛውም እኔ ልክ ሱቅ መክፈት ከፈለክ እዛ እንደዚህ እንትን ሼራ ምናምን አርግና ላዩ ክፈትላት እዛ ላዩ ለልጆች ይላል ላዩ ልጆች ይድና ክፈትላት እኔ ጎን መተነው እንዴ ሱቅ መከፍተው እንትን ሼራ ወጥርላትና እንዳልኩክ
እዛ አዩ ሚስጥርን በችርቻሮ በጅምላ ትሽጥልክ እኔ አንታውን ካሜራ ላይ አሁን ዑመርን ወሬውን አይተህ ያስደበደብከውን ከካሜራ ውጪ ያወራችሁን ብትሰማ ኖሮ ምን ልታረገው ነው እንዴ ምን አይነቱ ነው በእናታችሁ እሷን እንትን በላት አይክ አፋ እንኳን አይቆጠረም ልጅቷ ፋችሁ የምትሸጡበት ኦፈር አላችሁ ማለት ነው ስለዚህ በዚህ አይነት ነው መቀጠል የምንችለኛ ጋር ማለት ነው ይቻላል 5 ሊፍት 2 ደረጃ ምናምን ብያለሁ አይደለ ስለዚህ አንድ ደረጃ እዚች ጋር አለ እዚች አንድ ደረጃ አለ ደረጃ ወደ ላይ መውጫ ወደ ላይ መውጫ ነው እሺ ስለዚህ ፍሪ ኮልደር ናቸው ፓርኪንግ ወደታች ናቸው ይጀምራል እንግዲህ ከዚህ ጀምሮ ከታች ጀምሮ ፓርኪንግ ናቸው ኦኬ ስለዚህ 4 ሊፍት እነዚህ ፓሴንጀር ሊፍት ይባላሉ 1 2 3 4 ሊፍቶች አሉት 4 ሊፍቶች አሉት እዚህ አንዳንዱ ቢልዲንግ ማለት ነው ያሉትን ነው ሽያጭ ያወጣናቸው ስለዚህ የሱመያን ቢልዲንግም ሾፖችን ብትላቸው እዚህ ናቸው ማለት ነው ስለዚህ እዚህ ጫፍ ያሉት በሙሉ ፕራይመሪ ሎኬሽን ምንላቸው ዲኤምሲ መጨረሻ ያወጣቸው ይችናትና ቀርሞ ለመጣ ነው ሰርቪስ መስጠት የምንችለው ማለት ነው